ወንድ ከወንድ ጋር ልጋባ። ይሄ በጣም ግድ የለሽነት ተጠያቂነት የሌለበት ህይወት የሚኖሩ ሰዎችን ያገኘነው አንዱ የጣስነው የእግዚአብሔርን ሐሳብ መበረዛችን ነው። ስለዚህ እነሱ ያላሉትን ማለት ስንጀምር፣ እነሱ ያልሰጡንን ነገር መቀበል ስንጀምር፣ እነሱ ማይኑትን ነገር ማለት ስንጀምር፣ መጽሐፍ ቅዱስን ብቻ ደግሞ ብለን ኮስተር ብለን የምናምነው እሱን ብቻ ነው ብለናል። ግን እሱን ብቻ ይዘን በሱ ነገሮችን እያጠለልን አለመሄዳችን አንዱ የፈተና ምክንያት ሆኖ እናገኘዋለን። ምናልባት እኛ ተልኮ የሚመስለን ያንን ዛራ ምንልበትን ስፒከር ይዘን በየአደባባዩ ምንጮሆ ጩኸት መስሎን ከሆነ እሱ አይመስለኝም። በሱ መንገድ አይደለም። ህይወታችን ሌላ ነገር እየሸተተ ወሬያችን ሌላ ቢሆን ትርጉም የለውም። አለበለዚያ አይሆንም። በቃ አይሆንም። ምንለፈልፈውና ምንኖረው በምንለፈልፈውን ነገር በምንኖረው እያበላሸን፣ በምንለፈልፈው ነገር በቤተሰባችን እያበላሸን፣ በዕለት ተዕለት እንቅስቃሴያችን በምንሰማራባቸው በየመስሪያ ቤቶቻችን እያበላሸን ተልኮ ላይ ነን ብለን ስንጮ ብንል ትርጉም የለውም። እግዚአብሔር መቼም ከዚህ በፊት ብዙ ጊዜ አንስቻለሁ፣ ሰው ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም ነው የሚለው። ስለዚህ መጽሐፍ ቅዱስን በመጽሐፍ ቅዱስ ላይ የሰፈሩትን የእግዚአብሔር እውነቶች በአዲስ ኪዳን በነቢያትም ይሁን በሐዋርያት ዘመን የተሰጠውን ትምህርት ያንን ዋና የተባሉትን መጽሐፍ ቅዱስ ላይ የተቀመጡት እግዚአብሔር አስቀምጦልን ቱንቢያችንን እሱ ላይ ግድ የለሽ መሆን፣ እሱ ሐሳብ መበረዙ፣ የእግዚአብሔርን ሐሳብ በመሰለኝና ደሳለኝ አንዳንድ ሰዎች እንደፈለጉ ማድረግ ሲጀምሩ አንደኛው የችግሩ ምክንያት ይሆናል። የእግዚአብሔርን ቃል መሸቃቀጥ ስንጀምር፣ የእግዚአብሔርን ቃል እንደ እግዚአብሔር ቃል ማየት ስናቆም፣ ይሄ የእግዚአብሔርን ሐሳብ ተወት አድርገን የእኛን ሐሳቦች ስንወትፍበት ምን ችግር አለው? ጋሽ እንትና ከተናገረ ምን ችግር አለው? ከሌጌታ ተናግሮኛል ብሎ ካስገባበት ይሄን ሐሳብ ብለን ይሄንን የእግዚአብሔር ቃል ለመሸቀጥ ስናስብ አንዱ እንደ ምክንያት ሊሆን ይችላል። ምክንያቱም መጽሐፍ ቅዱስ ከሚለው ነገር ውጪ የእግዚአብሔርን ሐሳብ ለማስተናገድ ስንፈልግ እኔ የሚመስለኝ፣ እኔ ደስ እንደሚለኝ፣ እኔ እንደሚሰማኝ፣ እኔ እናቴ እንደነገረችኝ፣ አባቴ እንደነገረኝ፣ እኔ አንዳንድ መጽሐፎች ሳገላብጥ እንዳገኘሁት። ምክንያቱም መጽሐፉ ሲገላበጥ ዞሮ መጽሐፉ ጀርባ እኮ ሰዎች አሉ፣ የጻፉት ሰዎች አሉ። እና የእግዚአብሔርን ሐሳብ የተሻለውን መጽሐፍ ቅዱስ እንግዲህ በነቢያትና በሐዋርያት መሰረት ላይ ነው የታነጻችሁት የሚለው። የታነጽነው እዛ ላይ ነው ያለ ነው። ስለዚህ እነሱ ያላሉትን ማለት ስንጀምር፣ እነሱ ያልሰጡንን ነገር መቀበል ስንጀምር፣ እነሱ ማይኑትን ነገር ማለት ስንጀምር፣ መጽሐፍ ቅዱስን ብቻ ደግሞ ብለን ኮስተር ብለን የምናምነው እሱን ብቻ ነው ብለናል። ግን እሱን ብቻ ይዘን በሱ ነገሮችን እያጠለልን አለመሄዳችን አንዱ የፈተና ምክንያት ሆኖ እናገኘዋለን። ቼክ አድርጉ። አሁን እኔ መጽሐፍ ቅዱስ ለምሳሌ ሚስት ከባሏ ጋር አትፋታ፣ አትለያይ ይላል ይሄ እግዚአብሔር ቃል። ይሄ ችግር ዛሬ የመጣ ችግር እንዳይመስላችሁ። በቆሮንቶስ ቤተክርስቲያን ከነበሩት ያ ሁሉ ፈተናና ችግሮች፣ በተለይ መጀመሪያው ቆሮንቶስ አንደኛ ቆሮንቶስን ጳውሎስ በሚጽፍበት ጊዜ ቤተክርስቲያን የነበረችበት ከባድ ፈተና ነበረ፣ ከባድ ችግር ነበረ። በዛ ፈተና ውስጥ፣ በዛ አጣብቂኝ፣ በዛ ጭንቅ ውስጥ በቤተሰብ ዙሪያ የነበሩ ሰልፎች፣ በቤተሰብ ዙሪያ የነበሩ ፈተናዎች ብዙ ናቸው። ያው በጣም ሰፊ የሆኑ ችግሮች ተነስተዋል። የዝሙት ጥያቄ ነበረ፣ የጣዖት የተሰዋ የጥምቀት ጉዳይ፣ የትምህርት ያስተምሮት ጉዳይ፣ የልሳን ጉዳይ፣ ያንዳንዱ በጣም ብዙ ፈተና አለ። ከነዛ መካከል ደግሞ የጋብቻ ጉዳይ፣ የፍቺ ጉዳይ፣ የሚያምንና የማያምን ሰው ኑሮ ህይወት ጉዳይ፣ ትዳር እንዴት ይቀጥል እንዴት ይፍረስ የሚሉ ጥያቄዎች ሁሉ ነበሩ። ለነዛ ጥያቄዎች ሁሉ መልስ ሲሰጥ እንደዚህ ነው የተናገረው። ሚስት ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኑር ይላል። ለምሳሌ አትለያይ፣ ከተለያየች ደግሞ ሳታገባት። አሁን ይሄንን ሽቅጥ ስናደርገው ታገባለች ማለት ነው። ይሄ ሲሆን ደግሞ ሌላኛው ማህበረሰብ ይመለከትና በቃ እንትና ማረግ ከቻለች እኔ ለምን አላረግም፣ እንትና ማረግ ከቻለ ለምን እኔ አላረግም የሚል ነገር ጋር ያመጣናል። ከባድ ነገር እያወራው እንደሆነ አውቃለሁ። አሁን የፈተናዎቹ ምክንያት ባለፈው ሳምንት የፍቺው መበራከቱ፣ በጣም ወረስት የሆነ ሰዎች ሞራል አልባ መሆናቸው፣ በጣም የሚዘገንኑ ነገሮች ማየት የቻልንበት እንድናይ የተገደድንበትና የገባንበት አዘቅት አንደኛው ነገር ከእግዚአብሔር ቃል መራቃችን፣ ሀይ የሚለን መጥፋቱ፣ ከእግዚአብሔር ቃል ጋር የተጣላና የጣረሱ ሐሳቦችን ማስተናገድ መጀመሪያችን፣ ከእግዚአብሔር ቃል ውጪ የተጻፉትን ነገሮች መጣስ ስንጀምር ነገሮች በጣም መስመር እየሳቱ ይመጣሉ። አትኑር፣ ከዛ ወይም ከባሏ ጋር ትታረቅ ነው የሚለው። ቾይዙ ይሄ ነው። ወይ ሳታገባ ትኑር፣ ወይ ትታረቅ ነው የሚለው። ዛሬ ስንት ሰው ነው ይሄንን የሚያስተናግድ?
ስንቶቻችንን ይሄን ሐሳብ የምንገዛው? ከባልሽ ጋር ተጣልተሻል? አዎ በቃ አርፈሽ መቀመጥ ትችያለሽ ወይ መቀመጥ ትችላለህ ወይ ነው እንግዲህ። እንደ እግዚአብሔር ቃል እንኑር ከተባለ ይሄ እግዚአብሔር ቃል ብለን ካመንን፣ አይ ማግባት ካላችሁ ደግሞ ታረቁ ነው የሚለው መጽሐፍ። ከባሏ ጋር ትታረቅ። ይሄ ለሚስትም ለሴትም ለወንድም ይሰራል። ለሴት ብቻ አይደለም ለወንድም ይሰራል። ትታረቅ። ባሏ ሚስቱን አይፍታት ብዬ የተጋቡትን አዛቸዋለሁ። እኔ ግን አላዝም ጌታ እንጂ። እንግዲህ ሐዋርያቶቹ ያስተማሩት ይሄንን ነው። ችግር ገጥሟችሁ ፈተና ገጥሟችሁ ከተጋጫችሁና ከተለያያችሁ አርፋችሁ መኖር ትችላላችሁ ወይ? ምሳሌነት ያለው ህይወት ስክን ብላችሁ ስትር ብላችሁ ከብሽሽቅ የወጣ ህይወት እግዚአብሔርን ደስ የሚያሰኝ ህይወት መኖር ትችላላችሁ ወይ? አይ ካላችሁ ግን ታረቁ እንጂ ቀጣይ ሁለተኛ ሶስተኛ አራተኛ እያላችሁ ሂዱ አይልም። አሁን ስንቶቻችንን ይሄንን በቀላሉ እየበረዝ ነው እያበላሸ ነው የሚያመጣውን ጦስ ስለማናቅ በትውልዱ ላይ የሚያመጣውን በቃ እንትና ፈቷል እንትና ፈቱ ከዛ ባዲ ፍቹ መበራከት የልዩነቱን ከዛ ያ ሞራል ተጠያቂነት የሌለበትን ህይወት የሚኖሩት ሰዎች የሚመጡበት አንዱ መንገድ ይሄ ነው። ስለዚህ ምክንያቱ አንዱ ይሄ ነው። ያንን በጣም ይዘገንን ወንድ ከወንድ ጋር ልጋባ፣ ይሄ በጣም ግዴለሽነት ተጠያቂነት የሌለበት ህይወት የሚኖሩ ሰዎችን ያገኘነው አንዱ የጣስነው የእግዚአብሔርን ሐሳብ መበረዛችን ነው። በጌታ የተሰጡትን የቤተሰብ እምነት መለኪያ የሆኑትን የእግዚአብሔር ቃሎች እነዚህን እየሸራረፍንና እየቀየጥን መምጣታችን አንዱ ችግር ሆኗል። ለዚህ ምክንያት ብለን ካነሳን ይሄ ነው። ስለዚህ እግዚአብሔር ይሄ እንግዲህ ይሄንን አሁን ያልኩትን የእግዚአብሔር ሐሳብ እንደ ልባችን የምናደርግበት አንዱ ምክንያት መንፈሳዊ ስንጥቃት ሲገጥመን ነው። እንደ ክርስቲያን ጌታ ህይወታችንን ከሰጠነው በኋላ በእግዚአብሔር ቤት ከዳንን በኋላ የዘላለም ህይወት ካገኘን በኋላ የዘላለም ህይወት ባለቤቶች ከሆነን በኋላ ደቀ መዝሙር ሆነን ስንኖር የምንኖርበት የዚህ ፖሊሲ ያለ ለምሳሌ የውጭ ጉዳይ ፖሊሲያችን የተቀመጥንበትን ዓላማ መሳታችን ነው። አያችሁ መሰረታዊ የሆነ ደህንነት ጋር ስተት ውስጥ ስንገባ ወይ ዕውቀታችን ወይ ትምህርታችን የተበላሸ ሲሆን በህይወትና በኑሯችን ደግሞ እየተገለጠ የሚመጣ ነገር አለ። ይሄ ብርሃንነትና የጨውነት ስራችንን ስንተው ማለት ነው። እንደ እግዚአብሔር ቃል የተሰመረልንን በነቢያቱና በሐዋርያቱ እግዚአብሔር ያስቀመጠልንን የእግዚአብሔርን ሐሳብ የሚጋጭ ሐሳቦች እያስገባን ስንመጣ ለዚህ ችግር ሰለባ እንሆናለን። ይሄ እዚህ ችግር ውስጥ ደግሞ ምንድነው የከተተን ሲባል የብርሃንና የጨውነታችንን ስራ ስንፈታ የተቀመጥንበት ዓላማ የተቀመጥንበት እንደ ክርስቲያን ልንጋባ ብቻ የተቀመጥነው ለስራ ነው። ስራችን ደግሞ ብርሃን መሆን፣ ስራችን ደግሞ ጨው መሆን ነው። መጽሐፍ ቅዱስ ይሄን ነው የሚያስተምረው። የብርሃንነት ስራችን የጨውነት ስራችን ይሄ እየከሸፈ ሲመጣ እየተሸራረፈ ሲመጣ ይሄ ችግር መምጣቱ ማይቀር ነገር ነው። ትውልድ ማመጹ አይቀርም። ምክንያቱም ለምንድነው የተቀመጥንበት ዓላማ የኔ ብርሃንነት ሲጠፋ ይጨለማ። እንግዲህ መጽሐፍ ቅዱስ ባንተ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ይበረታ ብሎ ነው መጽሐፍ ቅዱስ የሚናገር። አስቡት፣ ቤተክርስቲያን የተቀመጠችው ብርሃን ለመሆን ጨው ለመሆን ነው። እንደ ቤተክርስቲያን እንደ ወንጌል አማኝ እንደ እግዚአብሔር ሐሳብ የተቀመጥንበት ዓላማ በግለሰብ ደረጃ ወጣቶች የምትሰሙ ከሆነ እንዲሁም ደግሞ ያገባችሁም በተለዩ ልዩ ስፍራ ያላችሁ ሰዎች ስትሰሙ አንደኛ የተቀመጥንበት ዓላማ ለማግባት ብቻ አይደለም፣ ብርሃን ለመሆን ጨው ለመሆን ነው። ስለዚህ በስንጋባም በትዳራችን ጨውና ብርሃን የመሆን ስራ ነው ያለብን። ለትውልድ ምሳሌ ባለፈው ነግሬያችኋለሁ። ትውልዱ አንዱ ምሳሌ ማጣት አደጋ ውስጥ ነው ያለው። ሞዴል የሚሆነውን ትውልድ አጥቶ ሰው ከፊቱ የሚያየው ሰው ስላጣ ይገምታል፣ ይመስለኛል፣ ደስ ይለኛል እያለ እንዲሄድ ይገደዳል ማለት ነው። ስለዚህ ሌላኛው የብርሃንነትና የጨውነት ተግባራችን መጥፋቱ፣ እንደዚህ ይሄ ጉዳይ እየጠፋ መምጣቱ። አሁን ቤተክርስቲያን ቶሎ መመለስ ያለብን ነገር በዚህ ጉዳይ ነው። በቃ ታላቁ ተልእኮ ይሄ ነው። የተቀመጥንበት ወንጌል ይዘን ምድር ላይ ቤተክርስቲያን መስቀል ምናምን አብርተን ወንበር ደርድረን ሰው ሰብስበን ቁጭ ብለን ይሄንን መጽሐፍ ከፍተን ከሆነ ቁጭ ያልነው ስራችን፣ ዋናው ስራችን ብርሃን መሆን ጨው መሆን፣ በእኛ ብርሃን ሰዎች ጌታን እንዲያዩት ማድረግ፣ በእኛ ጣዕም መስጠት፣ ይሄም እየጠፋ የመጣውን ይህም ምድሪቱ ላይ እየጠፉ የመጡ በጣም ወሳኝ የሆኑ ነገሮችን እንደገና መመለስ፣ ጣዕማቸው ወደ ክብራቸው እንዲመለሱ ማድረግ፣ ማህበረሰብ ውስጥ ገብተን ምሳሌ መሆን፣ የተበላሸው እንዳይበላሽ ማድረግ፣ እየጠፋ ያለው እንዳይጠፋ ማድረግ የኛ ስራ ነው። ስለዚህ ይሄ ደግሞ ብርሃንና ጨውነታችን
ሲጠፋብን የመጣ ችግር ነው። ስለዚህ የፈተናው ምክንያቶች ባለፈው የነገርኳችሁ ፈተናዎች የመጡበት ምክንያት ይሄ ነው። ቤተክርስቲያን ከእግዚአብሔር ቃል መራቅ፣ መሸቀጧ፣ መቀላቀሏ። የሆኑ ሰዎች ይመጡና እኔ ይመስለኛል እንግዲህ ደስ ይለኛል እያሉ የሚደርቱብን ድሪቶ በእነሱ ምክንያት የሚመጣው በየዘመኑ የሚነሱ ጥያቄዎችን እንዳንመልሰው የሆነ የሚገራና የሚያስተካክል የእግዚአብሔር ቃል እያለ እንደሌለን መጽሐፍ ባለፈው ነግሬያቸዋለሁ። በሬ እኮ ጌታውን አህያም ጋጡን አወቀ ነው የሚለው። ስለዚህ ይሄ የሕዝቤ ግን አላወቀኝ ወልጄ ነበር ልጆች ብሎ መጽሐፍ ይናገራል። ስለዚህ የእግዚአብሔር ቃል የሚነግረን ይሄ ነው። እንግዲህ ደብዝዘናል። ብርሃናችን እየደበዘዘ ተጽዕኖአችን እየቀነሰ ይሄን ስል እንግዲህ ሁላችሁም ይገባችኋል ብዬ አስባለሁ። እኔ አሁን ይሄንን ስላልኩ አይደለም ቤተክርስቲያን እንደዚህ እየሆነች ያለችው። እኔ እንዲህ ስላልኩኝ ቤተክርስቲያን አደበዘዝም። ስለደበዘዘች ግን ደብዝዛለች። ተጽዕኖዋ ግን ቀንሷል። ትናንትና የነበሩት እኛ ከመምጣታችን በፊት የነበሩት አባቶች የነበራቸው ተጽዕኖ፣ ቤተክርስቲያን ከዚህ በፊት የነበራት ተጽዕኖና ክብር የነበራት ተቀባይነት የነበራት በማህበረሰብ ውስጥ የነበራት ዋጋ አሁን አለ ወይ ብሎ መጠየቅ በጣም ጥሩ ነው። እንደው ዝም ብሎ ይሄን ነገር በተነሳ ቁጥር ዝም ብሎ መንኳኳት ትርጉም የለው። መንኮሻኮሻችን ትርፍ አያመጣም። የሚሻለው ከወደቅንበት ተነስተን አቧራችንን አራግፈን ወደ ክብራችን መመለስ ነው። ወደ ክብር ለመመለስ እኛ የምንፈጥረው ምንም ነገር የለም። ወደ እግዚአብሔር ቃል እውነት መመለስ አለብን። የእግዚአብሔር ቃል እኛን ያስቀመጠበት ቦታ ላይ ተቀምጠን ለዛ ነገር ዋጋ መክፈል አለብን። በእውነት ጌታ ኢየሱስን የመሰሉ ሊኖሩ የሚወዱ ቢኖሩ ይሰደዳሉ ይላል። ያን ጊዜ ስንሰደድ ክብር ይሆናል። ያን ጊዜ እግዚአብሔርን ሐሳብ ይዘን አናስነካም፣ ይሄ ባውንደሪ በፍጹም አይታለፍም፣ የእግዚአብሔር ሐሳብ ነው ብለን ስንቆም ወደ ክብሯም መመለስ የምንችልበት እድል እናገኛለን። አሁን ግን አደገኛ ነገር ውስጥ እየገባን ነው ያለን። ሌላው ቤተክርስቲያን እንግዲህ ከእግዚአብሔር የተላከች መሆኗን በምንም ምክንያት መርሳት የለብን። በቃ በምንም ምክንያት ቤተክርስቲያን የሆነ ገዢ ፓርቲ ወይም መንግስት ያስቀመጣት ስራ ልትሰራለት የተመደበች ሚኒስቴር መስሪያ ቤት አይደለች። ከእግዚአብሔር የተቀመጠች እንደሆነ የምትሰራው የእግዚአብሔርን ስራ እንደሆነ እግዚአብሔር ዋጋ የሚሰጣቸውን ነገሮች ዋጋ ሰጥታ ለነዛ ነገሮች ተጠንቅቃ እነሱ ነገሮችን የሚጠብቁ ሰዎችን እያፈራን ለዛ ነገር መስዋዕት የሚሆኑ ሰዎችን እያፈራን በጽናት የሚቆሙ ሰዎችን መፍጠር ስራ ነው የቤተ ክርስቲያን ስራ። እንግዲህ በምንም ታምር መርሳት የሌለብን ነገር ይሄ ነው። የክርስቶስ ናት ካልን ቤተ ክርስቲያን ባለቤቷ እሱ ነው። ስለዚህ የተላክን መሆናችንን መርሳት የለብን። ለምንድነው የተላክነው? ሂዱና መጽሐፍ ቅዱስ የተራራውን ትምህርት ቼክ አድርጉ። ለምንድነው የተላክነው? ብርሃን እንድንሆን፣ ጨው እንድንሆን። በከፍታ ላይ በተራራ ላይ ያለች ከተማ ልትሰወር አይቻላትም። በሁሉ ዳይሬክሽን ምንታይ እንድንሆን፣ መደበቅ እንዳንችል፣ ሰው የሚያያት ሰው ተመልክቷት ብርሃኗን የሚያይባት፣ ሰዎች መጥተው ከጨለማ የሚወጡበት፣ ጣዕም ያጣው ህይወታቸው ጣዕም የሚያገኝበት፣ ትርጉም አልባ ህይወታቸው ትርጉም የሚያገኝበት፣ ከወደቁበት የሚነሱበት፣ ከሳቱበት የሚመለሱበት፣ የህይወት አቅጣጫና ካርታ የጠፋባቸው ሰዎች የህይወታቸውን አቅጣጫ የሚያገኙበት፣ ሰላም የሚያገኙበት፣ ረፍት የሚያገኙበት፣ ከጠፉበት ከተቅበዘበዙበት ከየመንገዱ መጥተው የነፍሳቸውን እረኛና ባለቤት የሚያገኙበት ቦታ ናት ቤተክርስቲያን እንጂ ቤተክርስቲያን መጣ የምትጠፋበት፣ ሰው መጥቶ አቅጣጫ የሚጠፋበት፣ ትርጉም የሚያጣበት አይደል። እንደሱ አይደል። ስለዚህ የት ነው ያላችሁት? ቤተክርስቲያን ስትኖሩ የህይወታችሁን አቅጣጫ ታገኛላችሁ። ለምን እንደምትኖሩ ታውቃላችሁ። ለማን እንደምትኖሩ ታውቃላችሁ። እንዴት እንደምትኖሩ ትማራላችሁ። በቃ የቤተክርስቲያን ስራ ይሄ ነው። ስለዚህ ያላችሁበት ቦታን ቼክ አድርጉት። ለምን እንደምትኖሩ ታውቃላችሁ ወይ? ለማን እንደምትኖሩ ታውቃላችሁ ወይ? እንዴት እንደምትኖሩ እየተማራችሁ ነው ወይ? በቃ እነዚህ ነገሮች የሌሏት ቤተክርስቲያን ልትሆን አትችልም። ሺህ ጊዜ ሚሊዮን ለምን ቁጥር ሲጨምር አይኖርም፣ ትርጉም የለው። ለማን እንደምትኖር ለምን እንደምትኖር እንዴት እንደምትኖር ማታውቅ ከሆነ ትርጉም የለውም። ይሄ ቤተክርስቲያን ናት። ቤተክርስቲያን ከእግዚአብሔር የተላከች ናት። ቤተክርስቲያን የእግዚአብሔርን ስራ ትሰራለች። ቤተክርስቲያን እግዚአብሔር የወከላት የእግዚአብሔር ድምፅ መገኛ፣ ቤተክርስቲያን የእግዚአብሔር ሐሳብ ማለፊያ፣ ቤተክርስቲያን የእግዚአብሔር ልጆች መሰብሰቢያ፣ የእግዚአብሔር ልጆችን የሚሰሩበት፣ የእግዚአብሔር ሰዎች የሚፈጠሩበት ቦታ ነው። የእግዚአብሔር ልጆች ከወደቁበት የሚነሱበት፣ ተልኳቸውን የሚያገኙበት ቦታ ነው። ቤተክርስቲያን ብርሃንና ጨው የሆኑ ሰዎችን የምታመርት ናት። ነገረኛና ችግረኛ፣ በሽተኛ፣ ችግረኛ ስል ችግር ያለባቸው ሰዎች አላልኩም። በቃ በሽተኛ፣ ለሀገር ፍርሃትና ስጋት የሆኑ ሰዎች፣ በትውልድ መካከል ጠብና ጥል የሚዘሩ ሰዎች፣
ሽብር የሚሰሩ ሰዎች፣ ቤተክርስቲያን ትውልድ እየወጡ የሚያበሽቁ ሰዎች መፈልፈያ አይደለች። ስለ ስራችን ይሄ ነው፣ በቃ ይሄ ነው። ኢየሱስ እኮ መጥቶ የሰራው ይሄንን እንጂ ሆዳም ለመሰብሰብ አይደለም። ሆዳሞቹማ ተበትነዋል እኮ። የመጨረሻ ላይ ሪፖርት ሲያደርግ እኮ 11 ሰው ነው ገበያ ያደረገው። ይሄው የሰጠኝ እነዚህ ነው። እነዛ የሉም፣ በቃ ለሆድ ነበር የመጡት። ወገኖቼ ቤተክርስቲያን ማን እንደላካት ማወቅ አለብን። የተላክነው ደግሞ የእግዚአብሔርን ሐሳብ ለማስጠበቅ። ሁሌ ነግራችኋለሁ፣ አንደኛ በጣም የኔ የሚለው ነገር ቤት ነው። ቤት ውስጥ ነው ሀገር የምትሰራው፣ ቤት ውስጥ ነው ተቋም የሚፈጠረው፣ ቤት ውስጥ ነው ልዩ ልዩ ዓለም ላይ የምታዩቸው ነገሮች ሁሉ የተፈጠሩት። መጀመሪያ ሲኒየራቸው ቤት ነው። ከዛ ቀጥሎ ደግሞ ቤተ እምነት። በእነዚህ ሁለት ጉዳዮች ላይ አንፎርሽ። ሁሉ ነገር ከጠፋብን እንጠፋለን እንጂ እነዚህ ሁለት ነገር ናቸው ዋና ብለን ነው እኛ የጳፍራ ክርስቶስ ቤተክርስቲያን የምናምነው። ቤትና ቤተሰብ፣ ቤትና ቤተክርስቲያን፣ አለቀ። እነዚህ ሁለት ነገሮች ላይ ቆፍጠን ብለን እንደ እግዚአብሔር ቃል ከሰራን ትውልዱ መፍትሄ የሚያገኝበት፣ ይሄ ከሚያቃስትበት ነገር ውስጥ የሚወጣበት እድል ያገኛል። ስለዚህ የፈተናው ምክንያት አንዱ ይሄ ነው። የመጣንበትን ምክንያት አለማወቅ፣ ተልኳችንን አለመረዳት፣ ማንነታችንን ከቀን ወደ ቀን እየቀዘቀዘ መጥፋቱ፣ ቤተክርስቲያን የመጣንበት ዓላማና ትርጉሙ መጥፋቱ፣ ከዛ ከላከን ሐሳብ ወጥተን ሌሎች የሚልኩን የሌሎችን ሰዎች ፈቃድና አገልግሎት ለመስጠት ስንሯሯጥ እንገኛለን። ወይ ወጥቶልን የፓርቲ አባል አልሆንን፣ አንድያችንን የሚሻለው እኮ እሱ ነው። አንዴ ወጥተን ምንም ችግር የለውም የሆነ ፓርቲ አባል መሆን። ግን ቤተክርስቲያን ብለን መጽሐፍ ቅዱስ ይዘን በፍጹም አይቻልም። ቤተክርስቲያን ከመጣችሁ የምትሰሙት የእግዚአብሔርን ሐሳብ ነው። የእግዚአብሔር ሐሳብ ምንድን ነው? የእግዚአብሔር ሐሳብ ይኸው ልጁ ኢየሱስ ክርስቶስ። የእግዚአብሔር ሐሳብ ዓለም በልጁ እንዲድንለት። የእግዚአብሔር ሐሳብ ሰዎች ከእግዚአብሔር ጋር ከታረቁ ከሰው ጋር ታርቀው እንዲኖሩ ነው። ሰውን ሁሉ ከሰው ሳይለዩ እንደ እግዚአብሔር ሐሳብ የሰውን ዋጋ አውቀው ሰውን እያከበሩ ለሰው ሁሉ እኩል ዋጋ የሰጠ አምላክ እንዳለ አውቀው የሚኖሩበት ቦታ ነው እንጂ አንዱን ጥሎ አንዱን አንጠልጥሎ የሚሮጥበት ቦታ አይደለም። ሀብታም እየተባለ የሚከፋፈልበት ቦታ አይደለም። ቤተክርስቲያን በብሔር ብሔረሰብ የምትከፋፈል ቤት አይደለችም። ቤተክርስቲያን አንድ ደም ፈሶ የሁሉም ዋጋ ያ ደም የሆነበት፣ ለሁሉም የተሰጠው እግዚአብሔር የከፈለው ዋጋ እሱ መሆኑ ታውቆ ሰው ሁሉ በስርዓት የሚኖርበት ቦታ ነው። ስለዚህ ይህንን ከቀን ወደ ቀን እየቀዘቀዘ መምጣቱ፣ ተልኳን የተቀመጠችበትን ማጣቷ ችግር እየሆነ መጥቷል። ስለዚህ ይህንን ከራሳችን ዓለም ጋር አብረን አምጥተን ትደመራለች። ይህንን የማናረግ ከሆነ የኛ ዓለም ውስጥ አምጥተን እንከታታለን። ከዛ የኛን ዓለም መስላ ቁጭ ትላለች። እኛ መተን እሱ ዓለም ውስጥ እንገባለን እንጂ አምጥተን እኛ ዓለም ውስጥ ቤተክርስቲያንን የምንከታት ከሆነ ዞሮ ዞሮ መፍትሄ የሌለው የጭቃ ሩጫ ነው የሚሆንብን። ስለዚህ ዛሬ ቤተክርስቲያን መፍትሄ ናት ወይስ ራሷ ችግር ናት? እንደ ሀገር እንደ መንግስት ይህንን መንግስት ነው የሚያውቀው። መፍትሄ መሆን ያለብን ሰዎች ስጋት ነን ወይንስ የሆነ ጭንቀት ነን ወይስ ሰላም ነን፣ ረፍት ነን፣ ጤና ነን፣ በሽታ ነን? እሱን ቼክ ማድረግ ጥሩ ነው። ስለዚህ እኛ የሀገር ስጋት መሆን አለብን ብዬ አላስብም። የሀገር ስጋት የነበርኩበት ጊዜ ከጌታ ቤት ውጪ በነበርኩበት ጊዜ ምበላው፣ ምጠጣው፣ ምለብሰው፣ ምኖረው ኑሮ እንደዛ አድርጎኝ ስጋት ነበርኩ። ለኃላፊ አግዳሚ ስጋት ሆኜ አውቃለሁ። እኔ አሁን ክርስቶስ የእግዚአብሔር ልጅ ሕይወት የጌታ ካደረግኩ በኋላ ግን ስጋት አይደለሁም። ሰው እኔን ሲያገኘኝ ሊነጥቀኝ ነው፣ ሊዘርፈኝ ነው፣ ሊደበድበኝ ነው፣ ሊደፍረኝ ነው ብሎ እኔን አይሰጋኝም። እንደሱ በፍጹም አልሰጋም። ምክንያቱ ደግሞ አንድ ነው። የተቀመጥኩበትን ዓላማ አውቃለሁ፣ የማን እንደሆንኩ አውቃለሁ፣ ለማን እንደምኖር አውቃለሁ። ይሄ ነው መሆን ያለበት። ዛሬ ግን ስንቶቻችን ለመስሪያ ቤቶች ስጋት ነን፣ ለቤተሰብ ስጋት ነን፣ ለመንደራችን ስጋት ነን፣ ለአካባቢያችን ለምንኖርበት ሰፈርና ቀበሌ ስጋት ሆነን እየኖርን ነው። ይሄ እየወደቀን የመጣንበት አሁን ባለፈው የነገርኳችሁ ምክንያቶች፣ እነዛ ሁሉ ሰፊ የሆኑ ምክንያቶች ከየት መጡ ከተባለ ከዚህ ውስጥ የተቀመጥንበትን ነገር መዘንጋታችን። ምን ያህል ቤተክርስቲያን ለቤተሰብና ለተልእኮ ዋጋ እየሰጠች ነው? ቅድም እንዳልኩት ይህንን ቼክ እናድርግ እስቲ። አሁን ዛሬ ቤተክርስቲያንን የምንመራ በቤተክርስቲያን በልዩ ልዩ አገልግሎት ውስጥ ያለን የእግዚአብሔር ስራ በጣም ውስጣችን ሸክም የሆነብን ሰዎች ምን ያህል ለዚህ ነገር እየሰራን ነው? ለተልእኮ ለቤተሰብ እግዚአብሔር ለሰጠን ነገር ምን ያህል ኮንሰርን ኖሮን በዚህ ነገር ላይ ምን ያህል ዋጋ ከሰጠን እየሰራን ነው? እግዚአብሔር ዋጋ የሚሰጠውን ነገር ምን ያህል ዋጋ እየሰጠን ነው ብለን መጠየቅ አለብን። እውነት እግዚአብሔር አሁን በጣም ዋጋ የሚሰጠው ነገር ምንድን ነው የሚመስለን? የእኛን ህንጻችንን ነው ዋጋ የሚሰጠው?
የኛን ወንበራችንን ነው በጣም ዋጋ የሚሰጠው? የኛን ፑልፒት ምንጣፋችንን ነው? ምን ያህል ነው ለእግዚአብሔር ሐሳብ እግዚአብሔር ትኩረት ለሚሰጥበት ጉዳይ ትኩረት እየሰጠን ያለ ነው ብለን በተለይ የምናገለግል ሰዎች መጠየቅ አለብን። ክርስቲያኖችም ምን ያህል በዚህ ጉዳይ ትኩረት ከሚሰጡ ሰዎች ጋር እየሮጥኩ ነው? በዚህ ነገር ላይ ምን ያህል እየሰራ አይ ነው እንዳሉ አውቃለሁ፣ በጣም እንዳሉ አውቃለሁ፣ ድሮም አውቃለሁ፣ አሁንም አውቃለሁ። ግን በአመት 1 እና 2 ጊዜ ነው በተለይ ቤተሰብ ፕሮግራም የሚታሰበው። አንዳንዶቹ በአመትም እኔ እንጃ። ግን ነው ወይ ነው ስንቶቻችን ትዝ የሚል? አንዳንድ ጊዜ ስለ ጋብቻ የምናስበው ሰርግ ያለቀን ነው ስለ ጋብቻ የሚሰበከው ብዙ ቦታ ላይ። እኛ እንኳን በዚህ ጉዳይ በየሳምንቱ ስንሰጥ ምንድነው ይሄ ነገር ምናምን የሚሉ የሚገርሙ ሰዎች አሉ። ዞሮ ዞሮ ምን ያህል ቤተክርስቲያናችን ለቤተሰብ ዋጋ ትሰጣለች፣ ምን ያህል ቤተክርስቲያናችን ለተልኳ ዋጋ ትሰጣለች ብሎ መጠየቅ ጥሩ ነው። ምናልባት እኛ ተልኮ የሚመስለን ያንን ዛራ ምንልበትን ስፒከር ይዘን በየአደባባዩ ምንጮሆ ጩኸት መስሎን ከሆነ እሱ አይመስለኝም። በሱ መንገድ አይደለም። ህይወታችን ሌላ ነገር እየሸተተ ወሬያችን ሌላ ቢሆን ትርጉም የለውም። አለበለዚያ አይሆንም፣ በቃ አይሆንም። ምንለፈልፈውና በምንለፈልፈውን ነገር በምንኖረው እያበላሸን፣ በምንለፈልፈውን ነገር በቤተሰባችን እያበላሸን፣ በዕለት ተዕለት እንቅስቃሴያችን በምንሰማራባቸው በየመስሪያ ቤቶቻችን እያበላሸን ተልኮ ላይ ነን ብለን ስንጮ ብንል ትርጉም የለውም። ስለዚህ ለቤተሰብና ለተልኳችን ምን ያህል ዋጋ እየሰጠን ነው? በምሳሌነት እየኖርን ነው? አሁን ብዙ ምንጮህበት ጊዜ ያለ አይመስለኝም። ምክንያቱም አሁን የአድማጮቻችን ዘመን ስላልሆነ የተመልካቾቻችን ዘመን ነው። ተመልካቾቻችን ባጭሩ ይሄው የምናሳየው ብለን የምናሳይበት እንጂ የምንለፈልፍበት ጊዜ አይደለም። በጣም ብዙ ተለፍልፎ ትርጉም እያጣ እየቀጠነ መጥቶ፣ ምክንያቱም የለፈለፍነውን በህይወታችን ስለምናጠፍ፣ ለፍልፈን ያመጣናቸውን በህይወታችን እየገደልን ስለሆነ